ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። በዛሬ ቪዲዮ የምንመለከተው ቴምር ማስወገድ ወይም ደግሞ በጭራሽ መመገብ የሌሉባቸው ሰዎችና ቴምርን በመጠኑ ብትመገቡ የምታገኙትን የጤና ጥቅሞችን በዝርዝር የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። ሰብስክራይብ በማድረግና የደወል ምልክቷን በመጫን ከጤና ጋር የተያዙ ጉዳዮች ላይ የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። እንግዲህ በመጀመሪያ የምንመለከተው ቴምር ገንቢና በፋይበርና በተለያዩ ንጥረ ነገሮች የበለጸገ ፍሬ ነው። ሆኖም ግን ለሁሉም ሰው ተስማሚ አይደለም። ስለዚህ ቴምርን ማስወገድ ወይም ደግሞ በመጠኑ ወይም ደግሞ በጭራሽ መመገብ የሌለባቸውን ሰዎች በዝርዝር የምነግራችሁ ይሆናል ማለት ነው። በመጀመሪያ የስኳር በሽታ ያለባቸው ሰዎች ቴምር ባይበሉ ይመከራል። ቴምር በተፈጥሮ ግሉኮስና ፍሩክቶስን በከፍተኛ መጠን ይዟል። ቴምርን በከፍተኛ መጠን ከተመገባችሁት የግሉኮስ መጠን መጨመርን ያስከትላል። ይሄ ደግሞ የደም ስኳርን ለመቆጣጠር እጅግ አስቸጋሪ አድርጓል ማለት ነው። ስለዚህ በደካማ ቁጥጥር ስርዓት ላላቸው ሰዎች በአንድ ጊዜ ብዙ ቴምር መብላት የደም ስኳር መጠንን በእጅጉ የሚጨምር ይሆናል ማለት ነው። ከዚህ ጋር ተያይዞ የስኳር በሽታ ካለባችሁ ቴምር ባትበሉ ይመከራል። ቴምር ግን እመገባለሁ ካላችሁ በአነስተኛ መጠን መመገብ ይኖርባችኋል። በቀን አንድ ፍሬ ወይም ደግሞ 2 ፍሬ እጅግ በጣም በቂ ነው ማለት ነው። በመቀጠል ደግሞ የኩላሊት በሽታ ያለባቸው ሰዎች ቴምርን ባይመገቡት ይመከራል። የኩላሊት በሽታ ወይም ደግሞ ከፍተኛ ፖታሺየም መጠን ያላቸው ሰዎች የተወሰኑ የደም ግፊት መድኃኒቶችንም ከዚህ ጋር ተያይዞ የሚወስዱ ሰዎች የልብ ምት ችግርን ሊያስከትል ይችላል ማለት ነው። አጠቃላይ ከዚህ ጋር ተያይዞ የጡንቻ መድከምም ሊያስከትል ይችላል። ኩላሊት እንደ ፖታሺየም እና ፎስፈረስ ያሉ ማዕድናትን ይቆጣጠራል። አጠቃላይ ከፍተኛ ፖታሺየም ይዘት ያለው ነገር ስትመገቡ ኩላሊቶቻችን ይጎዳሉ ማለት ነው። አጠቃላይ ኤሌክትሮላይት አለመመጣጠንም ያባብሳል ማለት ነው። ከኩላሊት ጋር ተያይዞ በሽታ ካለባችሁ ቴምር ባትመገቡት ይመከራል። እመገባለሁ ካላችሁ ግን መጠኑን በእጅጉ መቀነስ ይኖርባችኋል ማለት ነው። በመቀጠል የምግብ መፈጨት ችግር ያለባችሁ ሰዎች ቴምር ባትመገቡት ይመከራል። ቴምር በፋይበር የበለጸገ ሲሆን እና ብዙ ቴምር በአንድ ጊዜ መመገብ አጠቃላይ የሆድ መነፋትን ሊያስከትል ይችላል። አጠቃላይ የሆድ ማበጥ፣ ጋዝን፣ ተቅማጥ፣ የሆድ ምቾት ማጣት ምልክቶችንም ልታዩ ትችላላችሁ ማለት ነው። ከዚህ ጋር ተያይዞ የምግብ መፈጨት ችግር ያለባችሁ ሰዎች በተቻላችሁ መጠን ከቴምር ብትርቁ ይመከራል ማለት ነው። ሌላው የቴምር አለርጂ ያለባቸው ሰዎች እንዳሉ ማወቅ ያስፈልጋል። ስለዚህ የሁሉም ሰዎች ላይ አይደለም፣ አልፎ አልፎ ግን ሊከሰት የሚችልበት እድል ሰፊ ነው ማለት ነው። ከስንት አንድ ጊዜ የቴምር አለርጂ ያለባቸው ሰዎች ልትኖሩ ትችላላችሁ ማለት ነው። ስለዚህ ልክ ቴምሩን እንደበላችሁት ማሳከክ፣ እብጠት፣ የቆዳ ሸፍታ፣ የጉሮሮ ምቾት ማጣት እነዚህ ምልክቶች ካሉባችሁ የቴምር አለርጂ እንዳለባችሁ ማወቅ ያስፈልጋል። ስለዚህ በቶሎ ብላችሁ ሙሉ ለሙሉ ከቴምር መራቅና ቴምርን ከመመገብ መቆጠብ ይኖርባችኋል ማለት ነው። በመቀጠል ቴምርን ህጻናትን የምታበሉ አላችሁ። ከ1 ዓመት በታች የሆኑ ህጻናት በፍጹም መመገብ የለባቸውም ማለት ነው። ከዚህ ጋር ተያይዞ ለህጻናቱ ለማኘክ እጅግ አስቸጋሪ ያደርገዋል እና ከዚህ ጋር ተያይዞ የመታፈን አደጋ ያመጣል ማለት ነው። ስለዚህ ቴምር ለህጻናት መስጠት እጅግ በጣም ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል በተቻላችሁ መጠን ከ1 ዓመት በታች የሆኑ ህጻናትን ከዛም በላይ ከፍ ያሉ ህጻናት ላይም ቁጥጥር ያስፈልገዋል ማለት ነው። በመቀጠል ክብደት ለመቀነስ የምትሞክሩ ሰዎች ቴምርን በብዛት የምትወስዱ ከሆነ ለውጥ ማታመጡ ይሆናል ማለት ነው። ቴምር ምክንያቱም በውስጡ ካሎሪን ይዟል ማለት ነው። ትንሽና ጣፋጭ ስለሆነ ሳታውቁት ከመጠን በላይ ልትበሉ የምትችሉበት እድል ሰፊ ነው። ስለዚህ በየቀኑ ብዙ ቴምር የምትበሉ ከሆነ አጠቃላይ የካሎሪ ቅበላችሁን ሊጨምር ይችላል ማለት ነው። ከዚህ ጋር ተያይዞ ክብደት ለመቀነስ የምታስቡ ከሆነ ክብደታችሁን ለመቀነስ አስቸጋሪ ያደርገዋል። ግን ለመመገብ ለእናንተ ጤናማ ናቸው። ነገር ግን መጠኑን ማወቅ እጅግ በጣም አስፈላጊ እንደሆነ ልታውቁት ይገባል ማለት ነው። በመቀጠል ደግሞ ምነግራችሁ ለአብዛኞቹ ጤናማ ሰዎች ቴምር መመገብ እጅግ በጣም ደህንነቱ የተጠበቀና ብዙ የጤና ጥቅም እንደሚሰጣችሁ ማወቅ ያስፈልጋል ማለት ነው። በቀን 2-3 ፍሬ ቢበላ የምታገኙትን የጤና ጥቅም እናያለን ማለት ነው። ስለዚህ በመቀጠል የቴምር አስገራሚ የጤና ጥቅሞችን ነግራችኋለሁ ማለት ነው።
ቴምር ጣፋጭ ፍሬ ብቻ አይደለም፣ ብዙ የጤና ጠቀሜታዎችን ይሰጣችኋል። የኃይል ምንጭ ነው። በብዙ ማዕድናት የበለጸገ ነው። ፖታሺየም፣ ማግኒዚየም፣ አጠቃላይ ደግሞ አይረን እና ቫይታሚን ቢ6 የበለጸገ ነው። ስለዚህ ቴምርን ብትመገቡ የምታገኙትን ጥቅም እናያለን ማለት ነው። መጀመሪያ የምግብ መፈጨት ጤናን ለመጠበቅ ይረዳል። በጣም የሚታወቀው ቴምር ጥቅሞች አንዱ በምግብ መፍጫ ስርዓት ላይ ያላቸው በጎ ተጽዕኖ ነው። ቴምር በአመጋገብ በፋይበር የበለጸገ ሲሆን ይህም ጤናማ የአንጀት እንቅስቃሴን ለማበረታታትና የሆድ ድርቀትን ለመከላከል እጅግ የሚረዳችሁ ይሆናል ማለት ነው። ቴምር ውስጥ የሚሟሟ ፋይበር በአንጀት ውስጥ ጠቃሚ ባክቴሪያዎችን በመመገብ የአንጀት ጤናን ይደግፋል ማለት ነው። በተጨማሪም የሆድ ድርቀትን ይከላከላል። ቴምርን በባዶ ሆድ መጠቀም የሆድ መነፋትና የምግብ መፈጨት ችግርን ለማጥፋት ይረዳቸዋል ማለት ነው። የደረቀ ቴምር ከፍተኛ የሆነ ፋይበር ክምችት ስላለው ይህም የምግብ መፍጫ ስርዓትን ለማጽዳት ይረዳቸዋል ማለት ነው። ግን ከዚህ ጋር ተያይዞ እንደገለጽኩላችሁ የምግብ መፈጨት ችግር ወይም ደግሞ ከዚህ ጋር ተያይዞ በሽታ ካለባችሁ ግን ቴምርን በመጠኑ መመገብ ይኖርባችኋል። አለበለዚያ ግን ኖርማልና ጤነኛ ሰው ከሆናችሁ ግን የምግብ መፈጨት ጤናችሁን እንደውም ይጠብቅላችኋል ማለት ነው። ሌላው የልብ ጤናን ያበረታታል በመጠኑ ሲወሰድ ማለት ነው። ከፍተኛ የፖታሺየም ይዘት አለው። የደም ግፊትን ለመቆጣጠር ይረዳል። ማግኒዚየም እና የልብ ምትን ለመጠበቅም ይረዳቸዋል ማለት ነው። ይህ የሚሆነው ግን በመጠኑ ስትወስዱት እንደሆነ ማወቅ ያስፈልጋል። የደም ግፊት ከሌለባችሁና መድኃኒትን የማትወስዱ ከሆነ ይሄ እጅግ በጣም የሚረዳችሁ ይሆናል ማለት ነው። ከዚህ ጋር ተያይዞ ማግኒዚየም የልብ ምትን ለመጠበቅ ይረዳል። እንደ ፍላቮኖይድ እና ፍሎኒክ አሲድ ያሉ በቴምር ውስጥ ያሉ ጸረ ባክቴሪያ እብጠትን ይቀንሳል። የኦክሳይድ ውጥረትንም ለመቀነስ ይረዳችኋል ማለት ነው። ከዚህ ጋር ተያይዞ ደግሞ ጥቁር ቴምር ብትመገቡ ይመከራል። ጥቁር ቴምር የኮሌስትሮል መጠንን በመቀነስ እጅግ በጣም የታወቀ ነው። ስለዚህ አጠቃላይ በአይረን እና በፖታሺየም ይዘታቸው እጅግ ከፍተኛ ነው። የደም ዝውውርን ለማሻሻል እና የደም ቧንቧ ጥንካሬን ለመመለስ እጅግ የሚረዳችሁ ይሆናል። በመቀጠል የአጥንት ጤናችሁን ለመደገፍ ይረዳችኋል። እንደ ካልሲየም፣ ፎስፎረስ እና ማግኒዚየም ባሉ ማዕድናት የበለጸገ ስለሆነ ቴምር የአጥንት ጤናችሁን ለመጠበቅ እጅግ በጣም ተመራጭ ፍሬ ያደርገዋል ማለት ነው። እነዚህ ማዕድናት ለአጥንት እድገት እጅግ በጣም አስፈላጊ ናቸው። ለአጥንት እድገትና ጥንካሬ የሚያስፈልጉ ናቸው። ስለዚህ ቴምርን በቀን 2-3 ፍሬ ብትመገቡ የአጥንታችሁ ጤንነት ለመደገፍ ይረዳችኋል። በመቀጠል ደግሞ ለቆዳችሁና ለጸጉራችሁ እጅግ በጣም የሚረዳችሁ ይሆናል ማለት ነው። ምግብ ነው የሚሆነው ለቆዳችሁና ለጸጉራችሁ። ቴምር በውስጡ ቫይታሚን ኤ፣ ቢ1፣ ቢ2 እና ሲን ይዟል ማለት ነው። አጠቃላይ በእነዚህ ቫይታሚኖች የበለጸገ ነው። እነዚህ ቫይታሚኖች የሚያብረቀርቅ ቆዳና ጠንካራና ረጅም ጸጉር እንዲኖራችሁ እጅግ በጣም ትልቅ ሚና ይጫወታሉ ማለት ነው። በቴምር ውስጥ ያለው አይረን ደግሞ የደም ኦክሲጅንን ያሻሽላል። አጠቃላይ ቆዳን ተፈጥሯዊ ብርሃን ይሰጣል። እርጅናን ይዋጋል ማለት ነው። የፊት መሸብሸብን ለማስቀረት እጅግ በጣም ይረዳ። መጨማደድን ለማስቀረት እጅግ በጣም የሚረዳችሁ ይሆናል። ቴምር ለሴቶች የሚሰጠው ጥቅም የተሻለ የሆርሞን ሚዛንን ለመጠበቅ ይረዳል። ከዚህ ጋር ተያይዞ እንደ ብጉር ያሉ እብጠቶች እና ከሆርሞን ጋር ተያይዘው የሚመጡ ቆዳ ላይ የሚመጡ ለውጦችን ለማስቀረት ይረዳል ማለት ነው። ደረቅ ቴምርና ጥቁር ቴምርን ብትወስዱ እጅግ በጣም የጸጉር ሀረጋችሁን እጅግ በጣም የሚመግቡ ይሆናሉ እና ደግሞ የሚያንጸባርቅ ቆዳና ጤናማ ጸጉር እንዲኖራችሁ እጅግ ያስችላል ማለት ነው። በቀን 3 ፍሬ ብትመገቡት እጅግ ለውጥ ታመጣላችሁ ማለት ነው። ሌላው ደግሞ በተፈጥሮ ክብደትን ለመቆጣጠር ይረዳችኋል። ምንም እንኳን ጣፋጭ ቢሆንም ቅድም እንደነገርኳችሁ ማለት ነው በልክ ከወሰዳችሁት ክብደታችሁን ለመቆጣጠር የሚረዳችሁ ይሆናል። ከመጠን በላይ ከወሰዳችሁት ደግሞ ክብደታችሁን የሚጨምር ይሆናል ማለት ነው። ስለዚህ ፋይበር ይዘት አለው። እናም ደግሞ ረዘም ላለ ጊዜ የመጥገብ ስሜትን እንዲሰማችሁ ያደርጋል ማለት ነው። ስለዚህ ይህንን ግን ጣፋጭ ስለሆነ መጠኑን ማወቅ ያስፈልጋል። ቴምርን ከወተት ጋር ማጣመር የጤናማ ክብደትን ለመጨመርም ይረዳችኋል። ክብደቶቹን ለመጨመር ከፈለጋችሁ ቴምርን ከወተት ጋር ማጣመር እጅግ በጣም ትችላላችሁ ማለት ነው። የጡንቻ ብዛትን ወይም ደግሞ የጡንቻ ጥንካሬን ለማጠንከርም ይረዳችኋል ማለት ነው። በተለይም ደግሞ ስፖርተኛ ከሆናችሁ ይሄን ነገር ብታረጉት ለውጥ የምታመጡ ይሆናል ማለት ነው። አጠቃላይ ግን ይህ ውህድ እጅግ በጣም በንጥረ ነገሮች የበለጸገ ነው። ፕሮቲን፣ ፋይበር፣ የተፈጥሮ ካርቦሃይድሬት ምንጭን ያቀርባል ማለት ነው። ስለዚህ በመጨረሻ ቴምርን ከወተት ጋር አድርጋችሁ ብትመገቡት ወይም ደግሞ ብትጠቀሙት ለውጥ ማምጣት ትችላላችሁ።
በመጨረሻም ቴምር ለወንዶች እጅግ በጣም የተሻለ ግንኙነት ፍላጎትን ይጨምርላችኋል። አልጋ ላይም ጎበዝ እንድትሆኑ ያረጋችኋል ማለት ነው። የአልጋ ላይ አፈጻጸማችሁንም ለማሻሻልና ጥንካሬን ይሰጣችኋል ማለት ነው። አጠቃላይ ቴስቶስትሮን ሆርሞናችሁን ለመጨመርም የሚያግዛችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።